እኔ አሁን ሁሉ ሰዓት የታገስኩ ማለት ነው ጓደኛዬ ነብዬ ነው አንተ እንጂ እንዲህ እንደተነኝ እንዲህ እፈልጋለሁ። ጓደኛ ከምንም በላይ ያስከብራችኋልም ያስነቃችኋልም እኮ። እኔ እኮ አንተን የጠራው እኔ ለምንድን ነው የጠራኝ? ከኔ ጋር ልትጣላ? ሰላም ሰላም፣ የኛ ፋሚሊዎች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። ለነገሩ እኔ ነው የሚባል እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉ ሰላም፣ ሁሉ ጥሩ፣ ሁሉ አሪፍ መሆኑን ተስፋ አረጋለሁ። እንዴት ናችሁልኝ? ያው ትናንትና እኔና ቤኪ መሀል የተፈጠረውን ነገር አይታችኋል። ትንሽ ቤኪ ማለት ማይደረግ ነገር ነው ያደረገው እኔ ላይ። አልጠበቅኩም። ያው ምንናደደው የምንወደው ሰው ላይ አይደል? በጣም ወዶ ስለነበር ምናምን ያደረገው ነገር በጣም ነው ያናደደኝ እና እንደውም ዝም ብዬ ሳስብ በቃ ከቤኪ እስስት ይሻላል ብዬ ማሰብ ጀመርኩኝ። በቃ እስስት አትቀይ እና ቤኪ እኔ ላይ ያደረገው ነገር በጣም ከባድ ነገር ነው የምር። ፋሚሊዎች በቃ ስላችሁ ብዙ ነገሮች በመነጋገር በይቅርታ ሊታለፉ ይችላሉ። ቤኪ ግን እኔ ላይ ያደረገው ነገር እኔ እንጃ። እኔ በይቅርታም በመነጋገርም ማልፎ አይነት ነገር ሆኖ አላገኘሁትም። እና አንድ ጓደኛውን እኮ ለሰዎች አሳልፎ አይሰጥም አይደል? በቃ እንዲህ ነው ያደረገኝ ይሄን ያደረገኝ ምናምን ማለት ባልፈልግም ቤኪ በቃ እንደ ጓደኛ አልሆነም ለእኔ። ለሰዎች ነው አሳልፎ የሰጠኝ። እኔ በቃ ጓደኛዬ ነው ሚስጥረኛዬ ነው ብዬ ነበር ማስበው። ማለት የትኛውም ነገር ቢኖር አሳልፎ አይሰጠኝም። ከኔ ጎን ቆሞ የሚሰለፍ ልጅ ነው ምናምን ብዬ ነበር ማስበው። ግን እኔ ምን አይነት ባህሪ እንዳለው አላውቅም። ማለት የሚነግረኝ ሌላ። በቃ እውነት ቤኪ እስስትን ይበልጣል ብዬ ነው ማስበው። እስስት በባህሪዋ ትቀያየራለች ነው የሚባለው። ቤኪ በቃ ከዚያ የባሰ ባህሪ ነው ያለው። ጓደኛዬ ነው። አሁን እኔ በጣም ነበር ማከብረው፣ ከልቤ ነው የምላችሁ። አሁንም አከብረዋለሁ። ማለት ይሄ ነገር ሀፕን ስላደረገ እንዲህ ስለተፈጠረ ምናምን ጠልቼዋለሁ ምናምን ማለት ሳይሆን፣ ግን ጓደኝነቱን አልፈልግም ከዚህ በኋላ። ምክንያቱም ማያስፈልገን ግንኙነት መቅረት አለበት። አረ እንዴት ነው ትንሽዬ ቁስል ሙሉ ሰውነታችን የሚያበላሽ ከሆነ መቆረጥ ካለበት መቆረጥ አለበት። እና ቤኪ እውነቴን ነው የምላችሁ እንደ ጓደኛ ከአንድ ጓደኛ የማይጠበቅ ነገር ነው እኔ ላይ ያደረገው። በጣም ነው የሚያሳዝነው። እንጃ እንስሳ እንኳን እንደዛ ያደርጋል ብዬ አላስብም። ማለት አሁን የሆነ እንጃ እንዴት እንዳሰበው አላውቅም። በቃ ይሄ እንደ ሰው የሚያስብ ሰው እንደዛ ያደርጋል ብዬ አላስብም። ፋሚሊዎች እኔ ታውቃላችሁ ማለት እንደዚህ ያህል ከሰው ጋር መጋጫ አይነት ልጅ አይደለሁም። ራሴን እስከማውቀው ከሰዎች ጋር ችግር ውስጥ ምገባ አይነት ሰው አይደለሁም። ከቤኪ ጋር ነው እኔ ከጀማው ከቤኪ ጋር ብቻ ነው እንዲህ አይነት ነገር ውስጥ የገባሁት። ፕላስ ደግሞ እኔ እምነት የነበረኝ ቤኪ ላይ ነው። እውነት ማንንም ከማምነው በላይ ቤኪን አምነዋለሁ። ቁም ነገር ነው የምላችሁ። የተሰማኝን ህይወቴ ላይ የተፈጠሩትን ነገሮች አወራዋለሁ፣ ነግረዋለሁ። በቃ ለነ ቡቡ ማይነገሩ ነገሮች ሲኖሩ እሱን ነው ማወራው፣ እሱ እንዲያስተካክልልኝ። በቃ ያው እኔ ሊድ እንዲያደርገኝ እንደታላቅ ምናምን እሱ ጋር ነው የተፈጠረ ነገር። ደስታዬን፣ ሀዘኔን፣ ብዙ ነገር የማካፍለው ለሱ ነው። ግን በቃ እንዲህ ካደኝ። እውነት እንዴት ነው ጓደኝነት ለእናንተ መሆን አይደል እንዴ? ጓደኝነት አንዳችን ለአንዳችን መትረፍ አይደል ጓደኝነት? ቤኪ ግን አሳልፎ ነው የሰጠኝ። ጓደኛ ደግሞ አሳልፎ አይሰጥም። እውነቴን ነው የምላችሁ። አሳልፎ የሚሰጡ ጓደኞች ካላችሁ እኔ ይጠቅማሉ ብዬ አላስብም። ምክንያቱም በቃ ጥሩም ልሁን መጥፎም ልሁን እዛ ጋር ቤኪ ያለው ነገር አደረግኩትም አላደረግኩትም ተውት። ሌላውን ቤኪ እንኳን ሊናገር ቀርቶ ስለኔ ሲወራ እንኳን ጓደኛዬ እንዲህ አይደለም ብሎ ሊከራከርልኝ ይገባል። በቃ ምክንያቱም የሱ ሰው ነኝ። ለሌላ ሰው እኔን አሳልፎ መስጠት አይጠበቅበትም የለበትም። ጓደኝነት ምንድን ነው? ጓደኝነት እኮ ከምንም ነገር በላይ ነው ብዬ ነው የማስበው። ለቤተሰብ የማይነገሩ ሚስጥሮች ለጓደኛ ይነገራል። ብዙ ነገሮች ጓደኛ ብዙ ነገር ያውቃል። በተለይ እኔና ቤኪ እዚህ አዲስ አበባ ከመጣሁኝ በኋላ በቃ እንደ እናት አባት እንደ ፋሚሊ ብዙ ነገሮችን ያውቃል ብዬ አስባለሁ። ምክንያቱም በቃ ገመኔን ማሳየው ብዙ ነገር እዚህ ያለውን ነገር እዚህ ያለውበትን ሁኔታ የሚያውቀው ከእናቴ በላይ ቤኪ ነው ብዬ ነው የማስበው፣ ከቤተሰቤ በላይ ማለት ነው። ግን እንደዚህ ማድረግ እኔ የተሻለ ቦታ ላይ እንዳልገኝ በሆኑ ሀሳቦች እኔን ጠልፎ መጣል ምናምን ልክ አይደለም። በቃ በጣም መጥፎ ነገር ነው ያደረገብኝ። እኔ ጓደኛዬ ነው፣ አከብረዋለሁ። ማለት በቃ ይህ ነገር ተፈጥሯል።
አስተካክለዋለሁ ምናምን። ከዚህ በኋላ ጓደኝነቱን ነው የማልፈልገው። ምክንያቱም ሁሌ እንቅፋት እንዲመታው የሚፈልግ ሰው የለም። አሁን ሲሄድ የመታኝ እንቅፋት ስመለስ ከመታኝ የኔ ችግር ነው ማለት ነው፣ የእንቅፋቱ አይደለም። ስለዚህ ሲሄድ የመታኝን እንቅፋት እነቅለዋለሁ። ስለዚህ ቤኪን እኔ ከጓደኝነቱ ምናምን በቃ ጓደኛ አይደለም ብዬ መቀበል ይሻለኛል። ስለዚህ ከጓደኝነት እሱን በነቅል ይሻለኛል። ምክንያቱም የተሻለ ነገር ማገኘው እሱን ሳጣ ከሆነ ባጣው ይሻለኛል። ሰው አተን የተሻለ ነገር አናገኝማ። ግን እኔ ቤኪን አጥቼ የተሻለ ነገር ማገኝ ከሆነ ቤኪን ባጣ ለእኔ ጥሩ ነው ባይ ነኝ። እና አላቅም ምን እንደምን። ያው ፋሚሊዎች ፍፄን ጠርቼዋለሁ ማለት ፍፄ እንዳይቀየመኝ ብዬ ነው። ትላንትና እንደዛ ስለተፈጠረ እሱንም ትቼ ስለሄድኩኝ ምናምን አብረኖትን ትንሽ ይደብረዋል ብዬ ስላሰብኩኝ ጠርቼ ላናገረው አስቤያለሁ እና ደውዬለታለሁ። እየመጣ ነው። ግን በቃ እኔ ጓደኝነት ይሄ መሰረት ከሌለው በጣም መጥፎ ነው ብዬ ነው ማስበው። ምክንያቱም በቃ ጓደኛ ከምንም በላይ ያስከብራችኋልም ያስንቃችኋልም። ስለዚህ ያው ጓደኞቻችንን በደንብ ማወቅ አለብን፣ መምረጥ አለብን ብዬ አስባለሁ። ምክንያቱም እንደ ቤተሰብ ስለሚሆኑ የኛ ጓደኞች እና ፋሚሊ ሚሊዮች ፍፄን እንጠብቀው። ይመቻችሁ። ተዋደን ስኖር ላመታት ምንም ያልመሰላቸው እናቴስ ብለው ጠየቁኝ ልጆችሽ ብትርቂያቸው አንቺን በማጣት ሲራቡ በናፍቆት አትግቻቸው የኛ እንዴ ሆኗል ግድ የለም ዛሬን መተሽያቸው አይሆንም ያሉት ነገር በሱ ፍቃድ ይሆናል ምንስ ሌላ ብትወጂ እርሴ በእናትህ እኔ በለከች እንት ተፈቷል ፈለክ ለምን ነው የፈለከኝ? ነፍሴ ማናገር ፈልጌ ችግር ነው ፈልገኝ ይበረኛ እኔ አንጠለጥላለሁ። ሲጀመር ለምን ይዘው መጣ? ለምንድን ነው የምትጠራኝ? ለምን ይዘው መጣ? ሲጀመር ትናንትና ያደረገውን አይተሃል? አሁን ይኸውላችሁ ሁለታችሁም ከኔ ጋር ነው የምትጣሉት። እኔ አሁን ሁሉ ሰዓት ይፈጋ የታገስኩ ማለት ነው ጓደኛዬ ነብዬ ነው አንተ እንጂ እንዲህ እንደትንኝ እንዲህ አፈልጋለሁ። ሁለታችሁንም እንደላተሜ ማለት ነው። ልቀቀኝ። አይደለም እኮ ፍፄ አናግረኝ። ያናገረው ጃኬት ራሱ ሳለብስ ነው የወጣሁት በስነ ስርዓት። ፍፄ ሲጀመር እኔ አንተ ማናገር ፈልጌ ነው። አንተን አይደል የጠራው ይዘውና ብያለሁ። ና አናግረኝ እኮ ና አናግረኝ። በእናትህ አንተ በቃ ስጠው ስልኩን እንዳይሰበር ስጠው። እንዲህ ዛሬ አጫውታለሁ። ስጠው ስልኩን ተቀበለው። አንተ እያልክ ያለው አንተ አናግረኝ ና በስነ ስርዓት። ቤኪ እንዲህ ሲሚ ልቀቀኝ። አታ የለም እኮ ይኸው የለም እየቀለዳችሁ ነው እንዴ ከኔ ጋር ብታፈቃ ና አናግረኝ። ራስህ እኮ አንገቴን ያዝከኝ። በቃ እኔ ላደረገብኝ ነገር ምን ላይ ነው እየቀለዳችሁ ነው? ፍፄ ሰው መስሎሃል ማለት ሰው አይደለም። አምቡላንስ ልጥራልህ ደውዬ መጀመሪያ የምን አምቡላንስ ልደውል? ኧረ ምጥ ነው በእናትህ። ቅድምማ ደውላለሁ አልገባኝም። ምን በእጄ ሰበብ ከመሆኑ በፊት እኔ ደውዬ እጠራለታለሁ። እንዲጎዳ ምናምን አልተ እስኪ ከየት ነው ይዘህ የመጣው? ዝም በል አፍህን ዝጋ። እንዴ አብረን አልነበር? ከቤት ይዘኸኝ የወጣው አንተ አይደለ እኮ? ምንድነው የሚያደርግ? ምንድነው ይሄ ነው ታንዴ ነው የሚናናቀኝ? እንዴት እንደሚናናቀኝ እያየሁ ነው። አትሳቅ፣ ምንም አያስቅም። እሺ ጠጥተህ ነው? እሺ ይርገፍ ስቃል። በጣም ያናደኝ። በጣም ይሄ ከስስቴ ባሰሰ ነው የምር። ፋሚሊ እንደነገርኳችሁ ነው። አሁን የተፈጠረውን ልመታኝ ነው ጭራሽ መማታት ፈርላሉ። እገላለሁ ዛሬ። ልቀቀኝ። ምንድነው? ቀልድ ነው የያዛችሁት እኔ ላይ? ምንድነው? አልገባኝም። ምንድነው? እየመታኝ እኮ ነው። አናግረኛ እኮ ነገር እንደ ትናንት ሆነ። አናግረኝ እስቲ። ልቀቀኝ። አንተ እኮ እንዳወራ እኮ እድሉን ስጠኝ። ባይታ በለኝ። ልቀቀኝ። ባይሽ አንተ ተረጋጋ። ልቀቀኝ። ሆና
ና አናግረኝ በስነ ስርዓት እንዴ ከፍታለሁ። የምሬ ነው ከልቤ ነው የምልህ። ነገሩን በዚህ አይነት መንገድ ለማለፍ ፈልገህ ከሆነ ተሳስተሃል። ከፍታለሁ። እኔ አልተውም። አንተ ስስተነ ሲጀመር ፍፄ በእናትህ ወይኔ ሚኪያስ ምን አይነት ቀልድ ነው? አንተ ደግሞ መሀል ገብተህ በስነ ስርዓት ያዘኝ እንዳልኩህ ነው። ላገላግላችሁ ነው የመጣሁት እኔ የቀለዳችሁ ነው እኔ ላይ ፍፄ ስስት ነው ቁም ነገር ስስት ነው። ልጅ በጣም ይቀያየራል። አሁን ትናንት የተፈጠረው ነገር ላይ ነው ቀልድ እየቀለድክ ያለው። አሁን አደረገኝ ያልኩን ነገር እንድረሳው ነው እንዴ የሚያደርጋል? እሺ ምን አድርጎ ነው? ምንድነው ያደረጋል? አንተን እኮ ነው የጠራው እኮ። ምንድነው ያደረጋሽ እኮ? እኔ እኮ አንተን የጠራው። እኔ ለምንድነው የጠራኝ? ከኔ ጋር ልትጣላ? ኧረ እኔ አንተን ስለተፈጠረው ነገር ማውራት ፈልጌ እኮ ነው። ልጅ ታሟል። ሲጀመር ነገሩን እንድረሳው እኮ ነው እንደዚህ እያደረገ ያለው። እኔ ደግሞ አልረሳውም፣ ቁም ነገር አልረሳውም። አተራፍ ቤኪ ደባብ ነው እንዴ? ጥቅጥ ማረግ እባብ ይሄ ነው እባብ። ትላንት እንዴት እንዳናደደኝ እኔ ነኝ ማለት እንደዛ ተናግረኝ ትሄዳለህ። አንተ ቦዲ እኔ እኮ ምንም አላልኩም። ይገርማል። አልታሳይብኝ። እኔ ምንም አላልኩም። ስለዚህ ልጅ ያወራሁት ጥሩ ልጅ ነው፣ አሪፍ ፖቴንሻል ያለው ልጅ ነው፣ የሚሰራ ልጅ ነው። የተለያየ የፊልም እድል ብትሰጡት ጥሩ አቅም ያለው ልጅ ነው፣ ጎበዝ ነው፣ ይሰራል ያልኩት እዚህ የነበርኩበት ቦታ። እሺ ይሄንን ነገር እሱ በክፋት ወሰደው። እኔ ለሱ መልካም ባሰብኩኝ፣ እኔ ለጓደኛዬ ጥሩ ባሰብኩ ይባላል። አሁን ይባላል ሲጀመር ይሄ ልጅ እድል ብትሰጡት ፊልም ብታሰሩት ይባላል። እና ምን ልበል ይባላል። ይሄ ማማታ ስጡት፣ በቃ እድሉን ስጡት። እና ዳንሰኛ አይደለ? እኔ ዳንስ አሰሩት አይደለ? ምን እንደሌለ ነው። አንተ የተሰማ ገብቶኛል። እንዴ ስጡት ነው የሚባለው። እድል ብትሰጡት አይደለም እድሉን ስጡት። ከዚህ በኋላ ምንም አላረግም። ለዚህ ልጅ ነው አንድ ነገር አላረግም። ሚኪ ግን ሙድ አትያዙ። ሰው ላይ እንደዚህ ማላገጥ ይቅርባችሁ። አይ ሰው መስሎ ነው። ሚዳቆ ነው። ይሄ ሚዳቆ ነው። እንደዚህ ያለ ፌል ማማታት ይፈልግ አንተ ለየው ቦዲን ያደረገው ልጁ ያው ለማንኛውም ማለት ነው አታዝጉ ሰው ባካችሁ። ክላንት አይደለም ለቤተሰቦች እጅግ በጣም ይቅርታ ይሆናል። አንተ ያገባህ ማነስ ጀመረ አንተ ፋሚሊ እኛ ማለት ነው በቃ ችግር ቢያጋጥመን ሁላ ተነጋግረን ምንፈታ አይነት ሰዎች ነን። ሲጀመር ደግሞ ማንንም ማሳልፎ አይሰጥም። ይሄ የህይወት ህጋችን ነው ብዬ ነው ማስበው። አረ ማንም በጣም ብዙ ሰዎች የሆነ ተጣልተን ምናምን መስሏችሁ በጣም ተጨንቃችሁ ነበረ። ለሱ እጅግ በጣም ይቅርታ። ያው ሞር ፍፄ በደንብ እንዲያምን ለማድረግ ፈልገን ነው። ያው ጠፍቶ ስለነበረ በጣም አስጨንቆን ነበረ። ታውቃላችሁ እዛ እንዴ አይደለም ፍራንክ እንዴት እንደሚደረግ ቆይ እኔ ነው ማሳያችሁ። ምን ልትል ቆይ ሶሪ ከርደር አሁን ደግሞ በእጁ ይዞት ነው የመጣው። አይ ያው ግልጽ እኮ ነው ነገርን በግልጽ ማድረግ ነው ፈልገው ገብቷል። አንተ ግን ምን ሆነ ነው እሺ ያልከው? እዚህ ጋር አርጎ ለምን እሺ ያልከው? አንተ ራስህ አንተ ምንም ቢያለ ምን እንትና ምንም አላልኩትም። በመጀመሪያ ማለት ነው ብራንክ ልናደርግ ነው እንደዚህ ላደርግ ነው ምናምን አላልኩትም። አምጣ አልኩት፣ እቃ አምጣ አልኩት፣ እሺ አለኝ። ከዛ እኮ ነው ይሄንን ነገር ጠቅልልልኝ፣ ከዛ ነብሩክ ጋር ቤታቸውን ታሳየኛለህ አለች። ምንም ባንዴ ጥቅልል እኔ ያው ፋሚሊዎች ባህሪን ታውቁታላችሁ። በጣም ታዛዥ ነኝ ይሉኛል እንጂ ቤተሰቡ ታዛዥ እኮ ነኝ። እኔ ያልታወቀበት ውስጡ የሆነች የፈላሽ እንትን አለ ውሃ ቡና። አይ ፋሚሊዎች የምር እኔ የትኛውም ነገር አርግ ካላችሁኝ እሺ ነው የምለው፣ እምቢ አላውቅም። እና ለዛ ነው። ሲቀጥል ደግሞ እኔ ትላንትናውን ከቤኪ ጋር መጣላ አይነት ሰው አይደለሁም። እውነት ቢበድለኝ እንኳን አንተ ይቅርብህ፣ እንደዚህ ጓት በል። አሁን እኔ እንደዚህ እኔ ላይ ጓ ብትል ፕራንክም ቢሆን እንዴት እንደምነጨህ አላሳየህ። እዚህ ፊት ላይ ዱላ እዚህ ፊት ላይ እና ሌላውን ፈለክ ምንም ጌታን እንዲህ መጥቼ ቆሜ ማለት ነው አትነካኝም። በጣም ሚስኪን ፊት ነው ያለኝ ማርያም። አንተ ውስጥ የሆነች የፈላች እንትን አለች አልኩህ እኮ ውስጥማ ነገረኛ ነው በጣም የምበኛ አሮጊት አለች። እሱን ተወኛ ነን የምናውቀው ግን ይቅርብህ። ነገረኛ ባትሆን አሪፍ ነው። ሚስጥር ነው። ታንኮል ይቅርብህ።
ነገር አቁም። እኔ ምን አደረኩኝ? እንደዚህ በቃ ታረጃለህ። እኔ አሁን አንድ የምነግርህ ነገር ቢኖር እንደዚህ አይነት ነገር ባበዛ ቁጥር ታረጃለህ። እዚህ አሁን ፀጉርህ ሁለት አይነት ይሆናል፣ አንዴ ጥቁር አንዴ ነጭ ይሆናል እና ይቅርብህ። እሺ ለማንኛውም ፋሚሊ ምንም ተፈጥሮ አይደለም። ያው ግን ቢፈጠር እውነት ተፈጥሮ ቢሆን ኖሮ እንደዛ ነበር የምትሆነው። አንተ እኮ ነው የጀመርከው። እኔ አሁን ሲመጣ እኮ ሰካራም የሰካርከን ነው መሰለኝ። ትክክለኛ አንተ ልክፈት በድንጋይ እንዴ። እኔ ተፈጥሮ ቢሆን ቡታጀራ ነበር የምሄደው። ምኑ ተፈጥሮ ቢሆን እንዴት ነገር የምር ተፈጥሮ ቢሆን ቤኪ እንደዚህ ብሎ ቢሆን ምንም ለጠላት ቦታ ደግሞ ማለት ነው ሙታገጽ መስሎ ነው ሂጂ ቤት አስገብቼ ማለት ነው በርበሬ ነበር ማለት በቃ በርበሬ ታጥነታ ካለ በርበሬ እኔ አታናት ማርያም አልተቀጣም ማለት ነው። ገና አልተቀጣም ተብያለሁ ተብላ እኔ በርበሬ አልታጣም። አንተስ? እኔ ግን ደግሞ በዛ ያንን ታይም እንዴት ብለህ ልታስታውሰው ትችላለህ? ልጅ ሆኖ ምናምን ትራውማ እኮ ነው። እንዴት ነው ማላስታውሰው? እንዴት ነው ማላስታውሰው? ታጥናሃል አንተ? አዎ ለዚህ ነው አይገርም አምሮ የለቀቀው በአፍንጫ በኩል አስገብተው እንኳን አንዳንድ ሰዎች ጤናቸው ሲዛባ ለምንድን ነው ላለው ለካ በልጅነታቸው በርበሬ ታጥነው ነው። በርበሬ ካልታጠንኩ ታድላቸዋል። አልታጠንክ ታጥናል እንዴ? ፋሚሊ እኔ ስወለድ በርበሬ ውድ ነበር በጣም የሆነ አሁን ለእናት እኮ በጣም አስቸጋሪ ሰው ስትሆን በጣም አለያት እና በምን ፋዘር ነው ፋዘር እኮ ግድያ ሙከራ ነበር የሚያደርገው እኮ በጣም ብዙ ጥፋት ስለማላጠፋ ጸባይኛ ነበርኩ ብሎ በርበሬ ይታጠናል። እንዴት ጸባይኛ ልጅ በርበሬ ይታጠናል? አንድ ነገር ሳጠፋ እንደ ትልቅ ነው የሚታየው እኮ በርበሬ የሚያሳጥን ነገር አሁን ለምሳሌ በርበሬ ሊያሳጥን የሚችል ነገር በዛ ሰዓት ምን ነበር? ከቤት ጠጠቀን ወንዝ ሄደ ወንዝ ዋኝተ ይሄ በጣም ትልቅ ጥፋት ነው። አሁን ወንዝ ሙኝ ትልቅ ጥፋት ነው እንዴ? እኛ እንዴት ነበር የምንፎገረው? ትንሽ ቀን ሄድኩት ግን በቃ 2 ቀን 3 ቀን ሄድኩ። 3ቱንም ቀን ተገርፏል። አሁን ወንዝ ሲሞላ ክረምት ላይ ስትሄድ ይጨነቃል። እንደ ላይማ ማን ጊዜ ግግም ብለህ አልሄድኩም የምትለው እንደ ላይማ ሙሉ ጊዜ ከፋዘር ጋር ነው አልሄድኩም። ወንዝ ነበር ካልሄድኩም የኔ ፊት ደግሞ ታውቃለህ ይናገራል ራሱ ጥቁር አይደለም ነጭ ሆነና ወንዝ ሄዳል አልሄድኩም። በዚህ ማን ይቆጣ ነበር መሰለህ? ቡቡ በጣም ይቆጣ ነበር ከቤት ማለት ነው። ሀብቴ ነበረ መሌ ነበረ በዛ ሰዓት ማለት ነው። በቃ እሱ ትልልቅ የሆነ ትልቅ ታላቅ ወንድም ሲኖር ይከብዳል እኮ ደግሞ ቤት ላይ ካሉ ይከብዳል። አሁን እሱ በኢየሱስ ክርስቶስ እንዴት እንደሚጨነቀው ምራቅህን ሙሉ ገላን ደግሞ ገላን ከፍ አድርገህ እንደዚህ ታጣቂ ነበር እኮ እንደዚህ ነጭ ከሆነ ዋኝታል ገብተን ልዳጣለታለህ። ግን በኖርማል ራሱ ስንለው ግን ነጭ የሆነ እንዴት ወንዝ ሳትታጠቡ ራሱ እዛን ሰዓት አይሆንም። ወንዝ ደግሞ ብዙ ሰዓት እኮ ነው ወንዝ የምትዋኝ ሰዓቱ ምናምን ይቆይ። አሁን እኛ ማለት ነው ምን እንደምናረግ ታውቃለህ? ጠዋት እንወጣለን። ያው የዛኔ ሙያም የለህም ምናምን ሌላ ስራ የለህ ምን የለህ። በዛ ሰዓት መጫወት መዝናናት ነው የምታውቀው። ጠዋት እንወጣለን እስከ 11 ሰዓት ምናምን ማለት ነው። እዛ ጭቃ ላይ እናቴ ትሙት እዛ ጭቃ ላይ ትንሸራተታለህ። ወንዝ ገብተህ ትታጠባለህ። ዝገት የሆነ ነገር ነው የምታረገው። ሳል በዛ ጭቃ ሰማ የሆነ ጊዜ ላይ ሚኪ እንደዚህ ጭቃ ተቀብቶ ምናምን ጠፍቶባቸዋል አሉ ጓደኞች። አይ ባይሆን የእብዱን ስሰራ ማርያምን የእብዱን ስሰራ እንትን ኩል ተቀብቻለሁ። ፊቴ ጥቁር ነበር አትልም? የሰፈር ሰው አላባረረኝም። እሺ እንዝና ታሪኮቹ ናት ፍራጭ ጎርፍ ሲወስደሽ እንትን አይተህ ታውቃለህ? ህልም አይተህ ታውቃለህ? ወንዝ ሲወስዱ አቃሽቶ አያውቅም? ኧረ በኢየሱስ ሞልቶ እንዴት አንተ ማታ ጠዋት ሄደን ያደረግነው በሙሉ ማታ ይደገማል። በሙሉ እኮ ነው። ማንም ለማንም እኮ መናገር የለብህም። ምን መሄድህም ማታ ትናገራለህ። ግልጽ ነው። ታወኝ እዛ ወንዝ ውስጥ ገብተህ ትላፋለህ። የሆነ ትጫወት የለም ልቀቀኝ ልትሞት ምናምን ይመስላል። መተህ ታወራዋለህ። ብቻ ግን አንተ እንደዚህ አትሁን። እንደዚህ ብቻ ቤተሰብ የሆነ ነገር በላቸው። በጣም ነው ይቅርታ በላቸው። በደንብ ይቅርታ ጠይቃቸው። እኔ ይቅርታ ብያለሁ። ያው ቅድም ብዙ ነገር አውርቻለሁ። ተናግራለሁ። እኔ ያው በጣም እንደበደልከኝ በጣም ሚዳቆ የሆንክ ሰው እንደሆንክ ተናግሬያለሁ።
አንተ የሆነ ነው ቤተሰቦች። ለማንኛውም ግን እንደዚህ አይነት ወዳጅ አይኑራችሁ። ፍራንክ በሚል ሰበብ የልቡን አውጥቶ የሚሰጣችሁ ዋጋችሁን የሚሰጣችሁ ወዳጅ አይኑራችሁ። ትናንትና ሊገለኝ ነበር ምንም በማላውቀው ነገር ይገርማችኋል። ብቻ ግን እናንተንም ስላስጨነቅናችሁ እጅግ በጣም ይቅርታ። የሆነ አስበንበት አቅደንበት አይደለም። ያው መሀል ላይ የተቀየረ ሀሳብ ነው። መጨረሻ ላይ ልንናገር ነበረ ግን ሚኪ ንዴት አፍንጫው ላይ ወጥቶ መሰለኝ አላውቅም። በጣም ጥሎ ሄደ። የምሩ መሰለኝ እየተናደዱ አላውቅም። ብቻ ጥሎ ባይሄድ ኖሮ ትናንትና ሁሉ ልንነግራችሁ ነበረ። ግን ያው በአንዳንድ ነገሮች አልተመቸንም። በቃ በዛውም ለመንፈሴም በጣም አናስጨንቀውም ብለን ነው እስከዛሬ ድረስ ያቆየ ነው። ብቻ ግን እጅግ በጣም ይቅርታ እስካሁን አብራችሁ ስለነበራችሁ እጅግ በጣም እናመሰግናለን። ለዚህ ቤት አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ በማድረግ ይህንን ቤተሰብ ተቀላቀሉ። ቪዲዮ ከተመቻችሁ ደግሞ ላይክ ማድረግ እንዳይረሳም ያው ነው የተወሰነ ያው ከቡጋስት ሁሉ ይጋባባቸዋል አንዳንድ ነገር ጭራሽ ራስን ማጥፋት እና በመቀጠል ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልን። እንወዳችኋለን። መልካም ብዙ ነገር ለእናንተ እየተመኘን እስከ ቀጣይ ቪዲዮ ድረስ አብራችሁ ቆዩ። እንወዳችኋለን። ባይ